ወይኔ ያ ገበሬ እንዴት ነው ደስ የሚለው! አንቺ ደግሞ ገበሬ ደግሞ ምኑ ደስ ይላል? ይኸው በጭቃ ሲጨማለቁ እየኖሩ ምን ኖረው በማን ሆነ እናንተ? እንደውም እጠራዋለሁ። ገበሬው ገበሬው የክብር ስሜ ነው። ምን ፈለግሽ በይ። እኔም እኮ አክብሬ ነው በስሜ የጠራሁት። አጠፋው እንዴ? ይህን ወንዝ አያችሁት? አየነው። ምን ሆነ? መቼ ነው ጉዞ የጀመረው? መቼስ ነው የሚያበቃው? እሱ እኮ አያርፍም። ሌሊትም ይፈሳል፣ ቀንም ይፈሳል። ቋጥኝ ሲገጥመው አይጣላም፣ ጥሶ አይሄድም። ግን ደግሞ የማይበገር እስቲ ተመልከቱት። ጭቃ ቢጨመርበት ራሱን ያጠራል። ቆሻሻ ቢጣልበት ይዞት ይሄዳል። እኛ ግን ትንሽ ችግር ሲገጥመን እንቆማለን። ሰውየው ምንድነው እየቀባጠረ ያለው? ምንም አልቀባጠረ። ማንም የማይመከረን ትክክለኛ ምክር ነው የመከረ። እኛ ግን ትንሽ ችግር ሲገጥመን እንበከላለን። ለምን እንደ ወንዙ አንሆንም? ቆሻሻውን ትተን ጥርት ብለን አንጓዝም? ወንዝ ህይወት ነው። ከምንጭ ሲነሳ ትንሿ ምንጭ ነበረች። እየቆየ ግን ብዙ ገባር ወንዞችን ይቀላቀላል። እየሰፋ እየጠነከረ ይሄዳል። እኛም እንደዛው ነን። በህይወት ጉዟችን ላይ ብዙ ሰዎችን እንቀበላለን። ብዙ ልምዶችን እናከማቻለን። ግን የሚገርመው ነገር አንድ ወንዝ ውስጥ ሁለት ጊዜ መግባት አትችልም። ምክንያቱም ሁለት ጊዜ ስትገባ ያየው ውሃ አልፏል። አዲስ ውሃ ደግሞ ሌላ ነው። ህይወት እንደዚህ ናት። ዛሬን ካልኖርክባት፣ ዛሬን ካላጣጣምካት ሄዳለች። ወደ ኋላ ተመልሳ ረሳኸኝ አትልህም። ወንዝ ወደ ኋላ እንደማይፈሰው ሁሉ ህይወትም ወደ ኋላ አትመለስም እኮ። ትክክል ነህ። ወደ ኋላ ወንዝ አይመለስም። ወንዝ መጨረሻው ውቅያኖስ እንደሆነ ያውቃል። ለዛም ነው የማይቸኩሉት። ጉዞውን ይወዳል። እኔም ዛሬ ከዚህ ወንዝ አንድ ትልቅ ትምህርት ተምሬያለሁ። መፍሰስን፣ መጓዝንና መድረስን። ሼር ተጓዝ፣ እኔም ጉዞዬን እቀጥላለሁ። በሉ ሰላም ሁኑ። ምክሬን ግን እንደቀላል እንዳታዩት። እኔ ገበሬው ነኝ። ቻው ቻው ይላባል። በቃ ሄደ ማለት ነው። እንዴት አይሄድም? የሱም ልጆች፣ ትዳር፣ ቤተሰብ ይኖረዋል።